ሰላም አለይኩም ወራህመቱላሂ ወበረካቱ። ቢሊየን ሙስሊሞች ስላሴን መረዳት አልቻሉም። ችግሩ ከሙስሊሞች ሳይሆን አላህ ብሎ የሚያመልኩት አካል ራሱ ስላሴን መረዳት አልቻለም። ማረጃ አላችሁ? አዋለን ኦፍ ኮርስ ከወገናችን የመጣ ጥያቄና ከስ ነው። አብረን እናድምጠው። ወደ ቪዲዮ። ሙስሊሞች ስላሴን ለመረዳት ለምን ከበዳቸው? ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። አካውንታችን ትንሽ ስለተመታ ለማለት ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ሙስሊሞች ስላሴን ለመረዳት ለምን ከበዳቸው ብለን ከጠየቅ ጥፋተኞቹ እነሱ አይደሉም። እነርሱ አምላክ ብለው የሚከተሉት አካል ራሱ አላህ ራሱ ስላሴን አልተረዳም። ኦኬ፣ አምላክ ብለው የሚከተሉት አካል ስላሴን አልተረዳም። ማስረጃ አለን? ኦፍ ኮርስ ማስረጃ አለን። አላህ ሪቪል ያደረገው ወይ ደግሞ እውነትን ገለጠበት ብሎ በሚያምኑት በቁርአናቸው ላይ ደን ስንመለከት ሱራ 4 ቁጥር 171 ላይ እንደዚህ የሚል ቃል እናገኛለን። በአላህና በመልእክተኞቹም እመኑ፣ አማልክት ሶስት ናቸው አትበሉም፣ ተከልከሉ፣ ለናንተ የተሻለ ይሆናልና እየተባለ እናንተ የመጻፉ ሰዎች ሆይ እየተባለ ነው የሚነገረው። ምን አማልክት ሶስት ናቸው አትበሉ። አሁን እዚህ ጋር እንግዲህ የመጻፉ ክርስቲያኖች ኦኬ፣ ቪዲዮን ይናከል ከሰማነው ይበቃናል። ይህ ወገናችን እንግዲህ በእኛ በሙስሊሞች ክስ አምጥቷል። ሙስሊሞች ስላሴን መረዳት ያልቻሉት ችግሩ ከነሱ ሳይሆን አምላካችን ነው የሚሉት አካል አላህ ራሱ ስላሴን መረዳት አልቻለም። እኛ ኦርቶዶክሶች የማንለውን አንድም ሶስትም የምንለው ወይንም ደግሞ አብ ወልድ መንፈስ ቅዱስ የምንለው መረዳት ስላልቻለ ነው። ማረጃ አላችሁ? ኦፍ ኮርስ አለን። መረጃውም የቱ ጋር ነው ብለን ስንጠይቀው ምን ይላል? ሱረቱ ኒሳ ምዕራፍ 4 ከቁጥር 171 እና ሱረቱ ማኢዳ ምዕራፍ 5 ከቁጥር 116 ተፍሲር ኢብኑ አባስ እና ተፍሲር ጀላለይን ይጠቅሳል። ወደ ቁርአኑ ሐሳብ ልሂድና መጨረሻ ላይ ለወገናችን የምለው ነገር አለን። ቪዲዮውን በትዕግስት ለማድመጥ ሞክሩ። አምላካችን አላህ በሱረቱ ኒሳ ላይ ምዕራፍ 4 ከቁጥር 171 ላይ ያ አህለል ኪታብ እናንተ የመጻሕፍት ባለቤቶች ሆይ ላ ተግሉ ፊ ዲኒኩም በእምነታችሁ ላይ ድንበርን አትለፉ፣ ወላ ተቁሉ አለላሂ ኢላል ሐቅ በኃያሉና በሚመለከው በእውነተኛው ጌታ በአላህ ላይም እውነትን እንጂ አትናገሩ። ኢነመል መሲሑ ዒሳ ብነ መርየም ረሱሉላህ አልመሲህ ኢሳ ማለት የአላህ መልእክተኛ ነው። አምላክ ነው የምትሉት የአምላክ ልጅ ነው የምትሉት የመርየም ልጅ ራሱ የአላህ መልእክተኛ እንጂ ሌላ ነገር አይደለም። ወከሊመቱሁ አልቃሃ ኢላ መርየም ወሩሁ ሚንሁ ወደ መርየም የጣላትም የሁን ቃሉ በመርየም የፈጠረውም የመርየም ልጅ ከእርሱ የሆነ መንፈስ እንጂ የተለየ ነገር የለውም። ፈአሚኑ ቢላህ በእውነተኛው ጌታ በአላህ እመኑ፣ ወረሱሊሂ እንደዚሁም በላካቸው በመልእክተኞቹም እመኑ። ወላ ተቁሉ ሰላሳ አማልክት አንድም ሶስትም ነው አትበሉ፣ ከዚህ ከቆሻሻ ንግግራችሁ ታቀቡ። ኢንተሁ ኸይሩን ለኩም ለናንተ የተሻለ ይሆናልና ይላል ጌታችን አላህ። ይሄንን አንቀጽ አንስቶ ወገናችን አላህ ምን አለ? ወገናችን ጋዲሴ ምን አለ? አላህ ስላሴን መረዳት አልቻለም። ይህንን አንቀጽ ተፍሲሮቹ አለ ተፍሲር ኢብኑ አባስና ተፍሲር ጀላለይ እናት ልጅና አላህ ብሎ አስቀምጧል። ወይንም ደግሞ በሌላ ቦታ ላይ እናት ምስት ልጅና አላህ ብሎ አስቀምጧል። እንደዛ ምንል መስሎት ነበረ አላህ አለ። በመጀመሪያ መስሎት ነበረ የሚለውን ንግግር ኪስ ላይ ያዘው። እኛ ጋር መስሎት ተብሎ የሚናገር ንግግር የለም። ስላሴ እኮ አይደለም የኛ እምነት ወይንም አንድም ሶስቱም ነው ተብሎ መንፈስ ካልገለጠልህ አይገባህም፣ በሰውኛ አትረዳህም፣ መስሎት ነው እንደዛ ያለው የሚል ቋንቋ እኛ ጋር አይሰራም። እያንዳንዱ ነገር በማስረጃ ነው። አምላካችን አላህ ይህንን የተናገረው ስህተት ነው ብለህ ካሰብክ ጥያቄው መሆን የነበረበት ምን ነበረ? መርየምን ከስላሴ ውስጥ ብሎ የሚያመልክ ክርስቲያን አለ ወይ ብሎ ነበር ጥያቄውን ማቅረብ የነበረበት። ጥያቄውን ግን እንዴት ማቅረብ አልቻልክም? ለነገሩ በስላሴ አእምሮ ላይ ምን አይነት ጥያቄ እንድታቀርብ እንጠይቃለን። ከዛ ቢሊየን ሙስሊሞች ተሳስቷል አልክ፣ ግን አልተሳሰተም። የቁርአኑ አንቀጽ ልክ ነው። መርየምን ስላሴ ብሎ የሚያመልክ አካል አለ ወይ? አዎ አለ፣ 100% ላይ አለ። ይሄንን ደግሞ እኛ ሳንሆን ያንተ ወገኖች ራሱ ያምናሉ። ያንተ ጭንቅላት አረዳደ ወይንም ያንተ የግንዛቤ ያስተሳሰብ የአእምሮ አስተሳሰብ የግንዛቤ አረዳደ ቁንጥር ስለሆነች የለም ብሎ ማመን አይቻልም። አለ። ምን ተብሎ የሚጠሩ ክርስቲያኖች? ኮሌሬዲያን ተብሎ የሚጠሩ ክርስቲያኖች። ኮሌሬዲያን ተብሎ የሚጠሩ ክርስቲያኖች ምን ብሎ ያምናሉ? መርየም አምላክ ናት ብሎም ደግሞ ከስላሴ ውስጥ አንዷ ናት ብሎ ያምናሉ። ይሄን ይኸው ከላይ ያስቀምጥላችኋለሁ። ማረጃውን ያንተው እምነት ተከታይ የነበረ ቅዱስ እስጢፋኖስ ፓኖሪያን ወይንም ልህቃን በሚለው መጽሐፉ ላይ ገጽ 635 እስከ 637 ላይ ያስቀምጧል። ምን ብሎ ያስቀምጡታል? ጥቅሱን ከፈለክ እናነብልሃለን። ይኸው ከላይ ተመልከቱት። ምን ብሎ ያስቀምጡታል? ኮሌሬዲያን ይላል። ኮሌሬዲያን የሚባሉ የነዚህ የክርስትና ሴክቶች ሃይፖቴቲካሊ ክርስቲያን ሄር ሳይድ ቱ ሃቭ ወርሺፕድ ሜሪ እነዚህ
የመርየም አምላኪዎች ወይንም መርየምን አምላክ ነው ብሎ የሚያመልኩ አካላቶች ነበሩ። ዘማዘር ኦፍ ጂሰስ የኢየሱስን እናት ያመልኳት ነበረ። አስ ኤ ጎድስ ኤንድ ሜምበር ኦፍ ዘ ትሪኒቲ ከአምላክነትም በተጨማሪ ከስላሴዎች ውስጥ አንዷ ናት ብሎ ያምኑ ነበረ። ያው ከታች አካባቢ ላይ ደግሞ የት አካባቢ ይኖሩ ነበር እነዚህ ክርስቲያኖች? ወደ ሶሪያ አረቢያን ምድር ላይ ሶሪያ ወይንም አሁን ሶሪያ ተብለ በምትጠራው ባኔ ሴሪያ ተብለ በምትታወቀው በአረቢያ ምድር ላይ የሚኖሩ ኤዥያ አካባቢ የሚኖሩ ክርስቲያኖች አሉ ተብሎ ይታመናል። ግልጽ ጉዳይ ነው። ስለዚህ መርየምን ስላሴ ናት ብሎ የሚያመልክ አካል አለ። ቁርአኑ እኮ የተናገረው አንተ ኦርቶዶክሶች መርየምን ስላሴ ብሎ ያመልካሉ አላለም። የክርስትና ሴክቶችን በደንብ ጥናት አድርጋቸው። ቁንጥር ሐሳብ ይዘህ መጥተህ እኛ ለመተቻት እንዳትሞክር። በአገራችን እንኳን በክርስትና እምነት ተከታዮች ውስጥ ስንት አይነት የክርስትና እምነት ተከታዮች አሉ? ኦንሊ ጂሰስ አለ፣ ጀሆቫ ዊትነሶች አሉ፣ ኦርቶዶክስ አለ። እነዚህ በአጠቃላይ ይለያያሉ። እምነታቸው በአምላክ ደረጃ ያላቸው ጽንሰ ሐሳብ ራሱ ይለያያል። አንዱ ከኢየሱስ ውጪ አምላክ ሌላ የለም ይላል። አንዱ ደግሞ አንድም ሶስትም ነው፣ አብና ወልድ መንፈስ ቅዱስም አለ፣ አንድም ሶስትም ነው ብሎ ያምናል። ማይገናኙ ነገራቶች አህለል ኪታብ ሲባሉ ኦርቶዶክስ ብቻ መስሎ ከሆነ ይሄንን ቁንጥር ሐሳብን አንሳ። እንደውም ይሄ አንቀጽ የበለጠ እንድታውቅ ክርስትና ስንት አይነት የክርስትና እምነት ተከታይ እንዳለ እንድትረዳ ለአንተ ተአምር ነው እንጂ ስህተት አይደለም። ወደ ቁርአን ሱረቱ ማኢዳ ላይ ያለውን እንምጣ። አምላካችን አላህ ሱረቱ ማኢዳ ላይ ነገ የውመል ቂያማ ዒሳን አለይሂ ሰላም ወይንም ክርስቶስን ጥያቄ ይጠይቀዋል። ምን የሚል ወይስ ቃል አላህ ያለውን አስታውስ። ያ ዒሳ ብነ መርየም አንተ የመርየም ልጅ ሆይ አንተ ቁልተ ሊናስ ተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ። ነገ የውመል ቂያማ አላህ ዒሳን አለይሂ ሰላም ወይንም ክርስቶስን ከእኔ ውጪ እኔና እናቴን አማልክት አደርጋችሁ አምልኩ ብለህ አዛሃል እንዴ ብሎ አምላካችን አላህ ኢሳ አለይሂ ሰላምን ጥያቄ ይጠይቀዋል። ኢሳ አለይሂ ሰላም ምን የሚል ምላሽ ይመልሳል? ቃለ ሱብሓነክ ጥራት ይገባ ማ የኩነ ሊ አን አቁለ ማ ለይሰ ሊ ቢሐቅ አንተ ያልከውን የነገርከኝን እውነታ እንጂ ለእኔ መናገር የሌለብኝን ነገር አልተናገርኩምና ኢንኩንቱ ቁልተ ይንኳ ብዬ እንኳ ቢሆን እንደዚህ አይነት ነገር እንኳ ተናግሬ ቢሆን ፈቀድ ዓሊምተ አንተ ታውቀዋለህ። ተዕለሙ ማ ፊ ነፍሲ እኔ ውስጥ ያለውን እኮ አንተ መታቅ ጌታ ነህ። ወላ አዕለሙ ማ ፊ ነፍሲክ አንተ ላይ ያለውን አንተ ዘንድ ያለውን ነገር ግን እኔ ማወቅ አልችልም ይላል። ስለዚህ ኢሳ አለይሂ ሰላም ነገ በሰዎቹ ፊት ለፊት ጌታችን አላህ ይጠይቀዋል፣ በሰዎቹ ምስክርነት ይሰጣል። እንደዚህ አይነት ነገር እንዳላስተማራቸው፣ እንደዚህ አይነት ንግግር እንዳልተናገራቸው ኢሳ አለይሂ ሰላም ምስክርነት ይሰጣል። እሱ ብቻ አይደለም። በነገራችን ላይ ይህ እውነታ በክርስትና እንዳለ ልንገራችሁ። ኢሳ አለይሂ ሰላም የዚህን እውነታ የዚህን ምስክርነት በመጽሐፍ ቅዱስም ይመሰክራል። ግልጽ ነገር ነው። ነገ የውመል ቂያማ በመጽሐፍ ቅዱስ እንደሚመሰክር ግልጽ እውነታ ተቀምጧል። የቱ ጋር? ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም። ብዙዎቹ በዚያን ቀን ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። እኔ ግን ከቶ አላውቃችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ እመሰከርባቸዋለሁ አለ። ሱብሃነክ ባንተው እንኳን ነገ የውመል ቂያማ አላውቅህም ከእኔ ራቅ ብሎ እንደሚመሰከርብህ ከቁርአኑ በተጨማሪ ይህ ሐሳብ መጽሐፍ ቅዱስ ላይ አለ። በደንብ አንብበው ተረዳው። ቪዲዮ ስለሚረዝም በዚያ በቃለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።